እስኪ ጨክነን መስማትን እንለማመድ፣ በጥሞና ማዳመጥን እንለማመድ። ጥበብ ያለው ጸጥ ብሎ በመስማት ውስጥ ነዋ። ጸጥ ማለት እርሱን ለመስማትና ለመከተል እንደ ፈቃዱ ለመመራት ያግዘናል። አለመስማት ግን ብዙ ነገር ያጎልብናል። ብዙዎቻችን በመንፈሳዊ ሕይወታችን እየተጎዳን እንገኛለን። ምክንያቱ ኢየሱስን ከመስማት ይልቅ ጆሮአችንን በስፋት ለሌላ አሳሳች ድምጾች በመክፈታችን የምንሰማውን የምንመርጥ እንሁን። ኢየሱስን የሚሰማ ቃሎቹን እያጠና በልቡ የሚያኖር በእርጋታ ይቀመጣል። የሆነ ባልሆነ ነገር ብርግግ እያለ አይቸገርም። በእርጋታ ጌታ አለ፣ ኢየሱስ አለኝ እያለ በእርጋታ እና አትራፊ ይሆናል። ያ ሰው እንኳን ከእግዚአብሔር ከሰው የሚሰማም እኮ ያተርፋል። ቢያንስ እውቀት ያተርፋል። ኢየሱስን የሚሰማ ግን የሚያተርፈው ሕይወትን ነው።